ምንድነው ይሄው እየመጣው ነው አልኩሽ አይደል እንዴ? አመሰግናለሁ። ለምኑ? ብሬን ስላነሳሽልኝ ነው። ኧረ እባክህ ሙርት ይዛለህ እንዴ? የራሴ ብር እኮ ነው። ስሚ ቸግሮኛል በይና ከፈለግሽው ሰጪው። አንተ ማን ስለሆንክ ነው እንደዚህ የምትናገረኝ? አረ ወይኔ ዛሬ ደግሞ ምኗን ጣለብኝ በእናታችሁ። አንተን ጣለብኝ እንጂ። ለማንኛውም ስትናደጂ በጣም ታምሪያለሽ። ይገዛ በእናትህ እንዴ ስልኬን አንተ አምጣው። ነግሬሃለሁ አምጣው ስልኬን። ከቻልሽ ድረሽብኝ። አንተ አምጣው ስልኬን። አንተ አምጣው። ከያዝኩ ግን አልለቀም። እሺ ስልኬን አምጣው። አይ ወይኔ ግሬ ወይኔ ጉዴ! ተረፍሽ። አፈር ብላሽ። በአንቺ እጅ ከተሰራ ምን ችግር አለው እንዴ? ስለምወድ ነው በጥፌ መጥቶ በይኝ። በጣም ነው የጠለውክ። እኔ ግን ስለወደድኩሽ ነው። ያማል እንዴ? ነይ አሁን እግርሽን ካመመሽ ወደ ሆስፒታል እንሂድ። ልቀቀኝ። አልሄድም። ነይ። እንዴት እንደማትሄጂ አሳይሻለሁ። እምቢ አልፈልግም። ወይኔ ጉዴ ፈላ። አንተ ልቀቀኝ። አልፈልግም። አውርደኝ። ወይኔ ጉዴ ሲያስጠላ። እሺ በቃ አውርደኝ በቃ እሺ። እሺ ምን አገባኝ ደግሞ ይሄን ነገርን ጣሉ። ደዛ አልቋል አይደል? እውነትሽን ነው። ሌላ መግዛት አለብኝ። እንደው ዳግም ባላይክ ምኞቴ ነው። በነገራችን ላይ ዳግም ይባላል። ዳግማዊ ሚኒሊክ፣ ዳግማዊ ቴዎድሮስ፣ ዳግማዊ ዮሐንስ፣ ብቻ ዳግም ማለት ሁለተኛ ወይም እንደገና የሚመጣ ንጉስ ማለት ነው። እና ንጉስ ነኝ እያልክ ነው? አዋ ሊያውም በድጋሚ የምታይ እና እግርሽን ተሻለሽ መሰለኝ። ታዲያ ለምን ቼክ አናረገው? በምን? በዚህ ነዋ። አንተ በሽተኛ ነህ። ነይ ሩጭ እንጂ ሩጭ። ምን እየሰራ ነው? ያዘው። እቺ ልጅ ከያዟት ግን አለቀለት። እኔም ካንቻችን ጋር ሆነሽ ነይ እንመቻች። እንደፈለግኩ አንቺ ፈልገሻል። ነይ እንመቻች። መውደድሽን ዓይንሽ ይናገራል። ነይ እንመቻች። ሁሉን ትተን ማንንም ሰው ሳናይ ነይ እንመቻች። አንተ ግን በሽተኛ ነህ። እኔ እንጃ። አሁን እግርሽን እንደተሻለሽ አረጋገጥሽ? ጭራሽ አባስክብኝ። እሺ ወይኔ መጡ። ወይኔ ጉዴ! ድንጋይ ነህ። እሺ አሁን ልብ ድካም ኖርብኝ በድንጋጤ ራሴን ብስት። ልብ ድካም ቢኖርብሽማ ገና እንዳየሽኝ ነበር ራስሽን ምስጭው። በጣም ትጫወታለህ እባክህ። ነበር እስካሁን ዋንጫ አልበለውም እንጂ። ወይኔ ጉዳችን መጣ። በጣም ትጫወታለህ እባክህ። አንቺ አምሻል እንዴ? ምሬን ነው። ይሄው ካላመንሽ ነይ አሁን ፍጠኝ። እሺ ሩጪ ቶሎ በይ። ቁም ብያለሁ። ብቻ ባንተ ምክንያት አንድ ነገር ልሁንና ምለቅ እንዳይመስልሽ። ፍቅር ቢይዝሽ ነው። አይዞሽ ምንም አትሆኝ እንዳፈሪ። ወይኔ አታ አውር ልቀቀኝ። ለምን ያስቀኝ? እሞታለሁ። ምን እየሆንክ ነው? ተረጋጋ እባክህ። እያያት ሄደም እንደ አንተ ውሻ እውር። ውሻውማ አንተ ነህ። ሂድ አሁን ከዚህ ቆርቆሯ። ልቀቀኝ። ሞቼ ረፍት ላግኝ። ስማ አንተን ያቆመ በመሞት የምትያዝ ረፍት አይደለችም፣ በመኖር የምትገኝ ኃይል ናት እንጂ። ተስፋዬ እኮ ነው የጨለመብኝ። ተስፋ ቢጠፋም አንተ ግን አትጠፋም። ችግር ይገባኛል፣ ትልቅ ነው። አንተ ግን ከችግሩ በላይ ትልቅ ነህ። ራስን አረጋጋ። ህይወትን አጣጥማት እስካለ ድረስ የምትጸጸተውን ነገር አታድርግ። ራሴን ላጥፋ ይላል እንዴ? ይሄ ቀን እንደሚያልፍ አያስብም? ይቀልዳል። ያኔ እኮ በህይወት ውስጥ የማያልፍ የሚመስለውን ጊዜ ነው አልፎ እዚህ የደረሰው። ሰው ግን ይሄን አያስብም እንዴ? አንቺ ደግሞ ምን እየሆንሽ ነው? እኔንም መክረህ እንድታድነኝ ተመኘው። አንቺ እባክሽ አቀል ልጅ ነይ ወደ ዳር መኪና ይገጭሻል።